ፕሌታችን እንግዲህ ነው ቶፕ ታይፕ ላይ ገባ። እነዚህ ጄ ቦልት ነው የሚባሉት የአንከር ቦልት አይነቶች ናቸው። ከአንከር ቦልት ታይፖች አንዱ ነው። ጄ ቦልት ነው የሚባሉት እነዚህ እንግዲህ በዚህ ቀዳዳ በፕሌቱ ቀዳዳ እየገቡ ይታሰራሉ ማለት ነው። በእነዚህ ብሎኖች እንደዛ ነው። እሺ ትረስ እንግዲህ ቶፕ ታይፕ ቢም ላይ ይቀመጣል እና ከዛ በፊት ከቶፕ ታይፕ ቢም ጋር ከሙሌቱ በፊት ፕሌት ይቀበራል። ፕሌት ለመቅበር እንግዲህ በጣም ሲሪየስ አላይመንቱን ሲሪየስሊ ሲባጎ ስበን ቼክ ማድረግ አለብን በሁለቱም ሳይድ ላይ። ሌላው ይሄ የሚቀመጥበትን ቦታ ኤግዛክት እንትኑን ለማግኘትና እኩል ኤሊቬሽን ላይ እንዲቀመጥ ለማድረግ መጠቀም ያለብን ቴክኒክ ምንድነው? አንደኛ ፖንዶአችንን መጀመሪያ የዚህ የቢሞን ፖንዶ በትክክል ማስቀመጥ ነው። ከዛ በሜትር ወተን ሁሉም ቦታ ላይ እኩል ማስቀመጥ እንችላለን። ክሮስ ቼክ ለማድረግ ደግሞ እንደዚህ ከአንድ ቦታ ተነስተን ሲባጎ ይሄ አሁን ከፊት ለፊት እንደሚታየው ሲባጎ ስበን ከሱ እየወረድን እየለካን ቼክ ማድረግ ክሮስ ቼክ ማድረግ እንችላለን ማለት ነው። ሌላው እኛ አሁን ይሄን ካስቀመጥን በኋላ ፕሌቱን አይታችሁ ከሆነ ብረት ከተሰራ በኋላ ነው የሚቀመጠው። ከዛ በኋላ አስቀምጠን ሲባጎ አላይመንት ሁሉንም ነገር ቼክ አድርገን ራሱንም በእጅ ዋልክ ቼክ ካደረግን በኋላ ከዛ ምንድነው የሚደረገው? እንዳይንቀሳቀስ እኛ በሽቦ ነው ያሰርነው እንደምታዩት ማለት ነው። እንደዚህ ጥብቅ አድርጎ በሽቦ ማሰር ይቻላል ማለት ነው። ከዛ በኋላ ሙሌት ይቀየራል። እዛ ላይ ከንች ይቀመጣል ማለት ነው።